ሰላም አባታችን እንዴት ነው? ይፍቱኝ ይባርኩኝ። እግዚአብሔር ይባርክ። ሰላም እግዚአብሔር ይመስገን። ያው አጋጣሚ ስመጣ የዚሁ የገዳሙ ተማሪዎችን እያስተማሩ ነው ያገኘሁት። አጋጣሚ ሆኖ መምህራን የሉም ወይ እንዴት ነው አባ እርሶ እያስተማሩ አጋጣሚ አየን። እንደዚሁም በዚህ ዘመን እንዲህ መገኘቱም በጣም ደስ እያለን ቤተክርስቲያኑም ሰምተናል። ቀደም ህፃናት የሚያስተምሩ አንድ አባት አግኝቼ አወያይቼም ነበረ። ቤተክርስቲያኑ ምን ላይ ነው ያለው? መምህራን የሉም ወይ? ከዚህ በፊት እንደነበረ እናውቃለን። አሁን እንዴት ነው? አሁን እንግዲህ እድሉን ስለሰጠኝ አመሰግናለሁ። እዚህ ቦታ ላይ እንግዲህ ያው መጀመሪያ ስሜ አባላይ ከማርያም እባላለሁ። የዚህ ቤተክርስቲያን አስተዳዳሪ ነኝ። ነገር ግን ቦታው ያው እንደምታየው ታላቅ ቦታ ነው፣ የበረከት ቦታ ነው። እጅግ ኢትዮጵያን የፈጠረን ማለት ትችላለህ። ምክንያቱም ይህን ኢትዮጵያ ስልጣኔ ሳይመጣ በፊት አስቀድሞ ይሄ ጥንት ነው የነበረው። አሁን 140ኛ ዓመቱ ነው በዘንድሮው ዓመት የምናከብርለት። ይህ ቦታ ታላቅ ነገስታት የነበሩበት ታላቅ ቅርስ ያለበት ቦታ ነው። ለኢትዮጵያ ባለውለታ ነው። ነገር ግን አሁን ላይ ዛን ሰዓት የነበሩ መምህራኖች አሁን ላይ የሉ። እነሱ የሉም ማለት ባጀቱ ከጠቅላይ ቤተ ክህነት ነበር ከዚህ ቤት የሚሰጣቸው ነበር። የአስተማሪዎቹ የአስተዳዳሪ ባጀትም ቢሆን የቅዳሴ መምህራን፣ የቅኔ መምህራን፣ የቋንቋ መምህራኖች በሙሉ አጠቃላይ የሚሰጣቸው የነበረው ከዚህ ነበረ። ባጀቱ ከጠቅላይ ቤተ ክህነት ነበረ የሚሰጣቸው የነበረው። ያ ባለመስጠቱ ምክንያት መምህራኖቹ ፈልሰዋል፣ የሉ። አሁን ስመጣ አገልጋይም ካህናትም ራሱ የሉ። ምክንያቱም ቤተክርስቲያኑ ደሞዝ መክፈል ስላልቻለ እያንዳንዱ ነገሮች ማነቆ ስለሆነበት የቦታውም ትንሽ ከኮሎቦ እዚህ መናገሻ ወደ ውስጥ ገባ ብሎ 3 ኪሎ ሜትር ስለሚገኝ ምዕመናኑም ብዙም ስለሌለው ያው አካባቢውን ዙራ አርሶ አደር ስለሆነ በአርሶ አደር ስለሚተዳደሩ ካህናቶቹም አጠቃላይ ወደ እርሻ ገብተዋል። አገልግሎቱን እየተው ምክንያቱም ደሞዝ ስለማይከፈላቸው ምንም ስለሌለ የለምና መምህራኖች ደግሞ ባጀቱ ስላልተሰጠ ስላልተከፈለ መምህራኖቹ ወደ ሌላ ቦታ ሄደው ማስተማር ጀምረዋል። የሉም። አሁን ላይ አገልጋዮቹም እየፈለሱ ነው ያሉት። ስለዚህ ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጃችን ጥቅምት ላይ መጥተው ይህን ቦታ ያውቁታል። ለዚህ ቦታ ትልቅ ክብር አላቸው። መጥተው አይተውታል። እሳቸውም ታሪኩን በደንብ ስለሚያውቁት ቦታውንም በጣም ይወዱታል፣ ያከብሩታል። ይህ ቦታ 500 ካህናት 500 ሊቃውንት የነበረበት ብለው ራሳቸው በአንደበታቸው ሲመሰክሩ ሰምተናል፣ አይተናል። እሳቸውም ከጎናቸው ሆነው የሚሰራው እየሰሩ ነው፣ መድረግ የሚገባውም እያደረጉ ነው። እንግዲህ እሳቸው ደግሞ አሁን በዚህ ሰዓት ላይ እንግዲህ እግዚአብሔር ፈቅዶና ወዶ ለዚህ ስላበቃቸው ይህን ቦታ ወደ ነበረበት ክብሩ ወደ ነበረበት ማንነቱ እንዲመለስ እንፈልጋለን። ባጀት እንዲመለስ እንፈልጋለን። የአስተዳዳሪው ባጀት እንዲመለስ እንፈልጋለን። የነበረው ቀደምት የመምህራኖቹ አጠቃላይ የነበራቸው ባጀት በጠቅላይ ቤተ ክህነት ነው ያለው፣ እንዲመለስልን ነው የምናቀርበው ጥያቄ። ከዚህ በፊትም ጠይቀናል፣ ብፁዕ አባታችንን ጠይቀናል፣ በደብዳቤ ያስገብተናል። እሳቸውም ያው እንደሰጡን ይመለሳል። ነገር ግን ሲመለስ ያው ተማሪዎች መኖር አለባቸው፣ መምህራኖቹ መኖር አለባቸው። የራሱ በጀት ከሆነ ማንም ይወስድበት አይችልም። ግን መምህራኖች መኖር አለባቸው ብለው ነገሩን። ነገር ግን መምህራኖቹን አሁን ባለን ባጀት መመለስ አልቻልንም። ለምን? ትንሽ ስለሆነ ደሞዙ እስከ 4000 ብር ድረስ ነች ያለችው ባጀቷ። በሱ ደግሞ መምህራኖቹ መቀጠር አልቻሉም። በዚህ ዛሬ ያው እንደምታውቁት ኑሮ ውድነቱም ብዙም የተለያዩ ነገር ስላለ መምህራኖቹ መቀጠር አልቻሉም። እስኪ እንግዲህ ከበጎ አድራጎት አሁን ለራሱ እንኳን የምታያቸው መምህራኖች እነዛ የቀጠርናቸው እዛ ያሉት ከአንዳንድ ወንድሞች ከአንዳንድ እህቶች ከአንዳንድ ወንድሞች እየላኩልን ነው። በቃ ቢያንስ በጎ አድራጎት ስለሆኑ ተማሪው እንዳይበተን ትውልድ እንዲያፈራ ቦታው እንዳይዘጋ እያሉ ከደሞዝም ጭምር ነው የሚልኩትና አሁን ማህበሮችም የሚንቀሳቀሱ ማህበሮች አሉ ለዚህ በጎ አድራጎት ለመምህራኖች የሚረዱ። አሁን እነሱ ናቸው ከ4000 ብር ድረስ ደሞዝ ይከፍሉ የዓመት ከፍለው። የሚመለከታቸው አካላት የትኛውም ቦታ ያላችሁ ይሄ ቤተክርስቲያን ያገባናል የምትሉ ባለስልጣናትም አባቶች ሃይማኖት አባቶች ሁላችሁም ይሄ ቤተክርስቲያን ሳይዘጋ ይሄ ቤተክርስቲያን እንደዚህ በስቁሎ ሳይኖር በፊት እንግዲህ ቅድስት ማርያም ሳትተከል በፊት መንበረ ጵጵስና ሆኖ ሲያገለግል የነበረ ቤተክርስቲያን አቡነ ማቴዎስ እንትን ነው እና አቡነ ባስልዮስ የነበሩበት ስለሆነ እባካችሁ